ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ቪዲዮ ባለ 3 ዲጂት ቁጥሮችን እና ባለ 2 ዲጂት ቁጥሮችን እንዴት በቀላሉ እንደምራለን የሚለውን ነው። አብራችሁኝ ቆዩ። ያው ቪዲዮውን ላይክ በማድረግ ለዚህ ቻናል አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁ። አብራችሁኝ ቆዩ። ምሳሌ 423 ሲደመር 54 ምን እናደርጋለን? 42ን ከ5 ጋር እንደምራለን ማለት ነው። 42 ሲደመር 5 47 ይመጣል። እናም በመቀጠል 3 እና 4ን ደግሞ እንደምራለን። 3 እና 4 ሲደመር 7 ይመጣል። መልሱ ስንት ሆነ ማለት ነው? 477። ሌላ ኤግዛምፕል ልጨምራችሁ። ለምሳሌ 637 ሲደመር 85 በመጀመሪያ እንደ ቅድሙ ማለት ነው 63 ሲደመር 8 እናደርጋለን 71 ይመጣል ማለት ነው። በመቀጠልም 7 እና 5ን እንደምራለን ማለት ነው። ስንደምር 12 ይመጣል። እናም ሁለትን እንጽፍና ያው ከአንድ ላይ አንድን እንደምራለን ማለት ነው። ያው በሌላኛው ሂሳብ አንድ አለኝ እያልን እንደምንሰራው ማለት ነው። እናም ስንት ይሆናል ማለት ነው? መልሱ 722 ማለት ነው። እናንተም ያው መሞከር ትችላላችሁ። ሞክራችሁ ትክክል ከሆናችሁ ያው ሀሳባችሁን በኮሜንት ንገሩኝ እላለሁኝ። ያው ጀማሪ እንደመሆኔ አስተያየት ያስፈልገኛል። እናም አስተያየታችሁን በሙሉ እንደምቀበል እየነገርኳችሁ ያው ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቸር ቆዩልኝ።